እንደስምሽ ቢሉ ከምሬ እናቴ እንደዚህ የመሰከረችለትን ቺክን ሱፕ አሰራር ነው ዛሬ ማሳያችሁ። ለክረምትም ይሆናል፣ ለልጆች በጣም ቆንጆ ነው። ትሞክሩታላችሁ። ሴቭ አድርጉት። ከዛ መጀመሪያ የምጠቀመው ቺክን ብሬስት ነው። እሱን በትልልቁ ከተፍኩት፣ ሽንኩርት አደረኩኝ፣ ማጣፈጫዬ ክኖርን ተጠቀምኩኝ። ከዛ ውሃ አድርጌ እሱን ለብቻ ገንፈል እንዲል አይነት ነገር እናደርገዋለን። ሽንኩርቴን አድቄ ከተፍኩኝ። ከዛ ካሮትን ሁሌም ከመስራቴ በፊት እበላለሁ መሀል ላይ። ከዛ እሱን ፈቀፈኩኝ። ከዛ ብሮኮሊን የተወሰነ ነው ማደርገው። ከዛ ገንፈል ላይ ያደረኩትን ደግሞ እሱን አወርደውና በሌላ ሳህን ድጋሜ የገበታ ቅቤ፣ ሽንኩርቱን፣ ካሮቱንና ብሮኮሊን አንድ ላይ እጠብሳለሁኝ። ከዛ ክኖር ማጣፈጫ አይቀርም። ከዛ እነሱን ለብቻ ካወጣሁኝ በኋላ ድጋሜ ደግሞ የገበታ ቅቤ፣ ከዛ ዱቄት ፍርኖ ዱቄት አድርጌ ወተት ጨምርበታለሁ እሱን እንዳይጓጉል በደንብ። ከዛ የቺክኑን ውሃ እንጠቀመዋለን እንዳይጓጉልባችሁ በደንብ ቶሎ ቶሎ ምቱት። ከዛ እንደዚህ ከሆነ በኋላ ዶሮውን በደንብ አድርገን እንደዚህ እንከትፈዋለን። ማለት ሞክሩት ለክረምት እንዴት ቆንጆ እንደሆነ። በዛ ላይ በጣም ፈጣን ነው። ከስራ ገብቼ ነው የሰራሁት። ከዛ የጠበስናቸውን አትክልቶች ላዩ ላይ እንጨምራለን። የተወሰነ ጨውና ፐርስሊ ጨምሬያለሁኝ። ከዛ በሳህን እናወጣለን። ሞክሩት፣ ያበደ ነው።